አሉ 2050 ሬዲየስ የሚባል የከተማና መሰረተ ልማት ሚኒስቴር ያወጣው ስታንዳርድ አለ። ስታንዳርድ እንደ መመሪያም ልንወስደው እንችላለን። ከመመሪያ አንፃር ስናየው ያ ስታንዳርድ ምንድነው የሚለው ማንኛውም ነዋሪ ከመኖሪያ አካባቢው 20 ሜትር ራዲየስ ማለት ዙሪያ ማለት ነው። ፍለፊቱን በግራ በቀኝ በጀርባው ያለን አካባቢ ንጹህ ጽዱና አረንጓዴ የማድረግ ግዴታ አለበት ይላል። ድርጅት ከሆነ ተቋም ከሆነ ደግሞ 50 ሜትር ራዲየስ መንከባከብ፣ ማጽዳት፣ መጠበቅ፣ አረንጓዴ ማድረግ ኃላፊነት አለበት ይላል። ያንን መሰረት አድርጎ አሁን የምናያቸው በተለይ ኮሪደር ልማትን ተያይዞ አብዛኞቹ ትላልቅ ድርጅቶች ባለ ህንጻዎች አካባቢያቸውን እንዲያሳምሩ ግሪን እንዲያደርጉ ለእንቅስቃሴ ምቹ እንዲሆኑ ውብ እንዲሆኑ ከማድረግ አንፃር በጣም ከፍተኛ ስራ ተሰርቷል፣ እየተሰራም ይገኛል ማለት ነው።